ሰላም እንዴት ናችሁ የሀምዛ ፋሚሊዎች? አሁንም ሀላ አፕ ላይ እየሰራን ነው በደንብ እየወጣን ነው። የኔ ልጆችም በጣም ደስተኛ ናቸው፣ እየሰሩ ነው፣ እየተጠያየቅን ነው። አሁንም እየጠየቃችሁ ያልሆነ ካላችሁ ያልገባችሁ ልጆች አሁንም እኔ ሩም እየመጣችሁ ጠይቁ ብያለሁ። እኔ ሩም እንዴት እንደምትመጡ ፓርት 1 ላይ ፓርት 2 ላይ አሳይቻለሁ። ጊፍቶች እያመለጧችሁ ነው የሚሰሩ በጊፍቶች ክላም የምትሏቸው ብዙ አይነት እንትኖች እያመለጧችሁ ነው ታስኮች፣ እነሱንም እዛ እየመጣችሁ ጠይቁ። ፓርት 3 ምንድነው? ፓርት 3 ኤጀንት ከ7 ቀን በኋላ ኤክስቼንጅ አድርገን ወይም ደግሞ ኤክስቼንጅ ማለት ምን ማለት ነው? የምንሰበስበው አሁን ለ7 ቀን የምንሰበስበውን ፖይንት ሌቭላችንን ለማሳደግ ነው። እሺ ሌቭላችንን እንዴት ነው የምናሳድገው? ምንድነው የሚጠቅመን ሌቭላችንን ብናሳድግ ምናምን የሚለውን ነገር እኔ የምትለው ጋር እንሄዳለን። ከስር ካሉት አማራጮች የምትለው ጋር እንሄድና እዚህ ጋር ሌቭል የምትለውን እንነካለን። ሌቭል ኤጀንት ለመሆን ነው አሁን። እሺ ኤጀንት ለመሆን የምትፈልጉ ልጆች ልክ 60,000 ፖይንት ሲደርስ ለኔ ታሳውቁኛላችሁ፣ ኤጀንት አረጋችኋለሁ። 60,000 ሳትሞሉ ኤጀንት አረጋችሁና ግን ይሄ ሌቭል ማደግ አለበት። ምክንያቱም ከ7 ቀን በኋላ ወንበር ላይ ስትቀመጡ አንዳንድ ሺህ ስለሆነ የሚሰጣችሁ ኤክስቼንጅ ስታረጉ ወይም ደግሞ እኔ ጊፍት ልክላችሁ ወይም ኮይን ልክላችሁ እናንተ የላኩላችሁን መልሳችሁ ስትልኩልኝ ሌቭላችሁ ያድጋል። በዛ ሰዓት ሃወርሊ ወይም ደግሞ ወንበር ላይ ስትቀመጡት የሚሰጣችሁ ይጨምራል። 1000 ነው የሚሰጣችሁ ከ7 ቀን በኋላ። ማለትም ለ2 ሰዓት ነው የምትቀመጡት። ከ7 ቀን በኋላ 3 ሰዓት አትቀመጡ። 2 ሰዓት ተቀመጡና በሰዓት 500 በ2 ሰዓት 1000 የሚሰጣችሁ ያለ መጨመር ነው። ከ7 ቀን በኋላ ኤክስቼንጅ እናደርጋለን ወይም ደግሞ 60,000 ፖይንት ስደርሱ ንገሩኝ ብላችሁ። እሺ እዚህ ጋር ሌቭል ነኝ ምንድነው ሌቭላችን እናሳድገው ምናምን የሚለው ነው። ያው እዚህ ጋር ሁለት አይነት ሌቭሎች አሉ፣ ቻርም ሌቭል እና ዌልዝ ሌቭል ይባላሉ። ያው ይሄ ዌልዝ ሌቭል ቻርም ሌቭል ይባላሉ። እሺ ምንድነው ዌልዝ ሌቭል ወደሚለው እንሂድ። ዌልዝ ሌቭል ማለት ምን ማለት ነው? እኛ ለሰው ጊፍት ስንሰጥ ሰው አሁን ለልጆቻችንም ሊሆን ይችላል፣ ኤክስቼንጅ እያደረገን እየተላላክንም ሊሆን ይችላል። ለልጆቻችን ጊፍት ስንሰጥ ይሄ ዌልዝ ሌቭል እያደገ ይሄዳል። ይሄውን አሁን ቤቴ በሚመጡ ልጆች ለራሴም ጊፍት እየሰጠው ሌቭል 9 ደርሻለሁ። ዌልዝ ሌቭል ምን ማለት ነው? ለሰው ጊፍት ስንልክ በላክን ቁጥር የሚያድግ ሌቭል ዌልዝ ሌቭል። እሺ እንዳትረሱ። ቻርም ሌቭል ምንድነው? ጊፍት መቀበል ወይም ጊፍት ስትቀበሉ ይሄ ቻርም ሌቭላችሁ ያድጋል ማለት ነው። አሁን ለምሳሌ እኔ ለራሴ ጊፍት መላክ እችላለሁ። ማንኛውም ሰው ያለውን ኮይን ወደ ራሱ ጊፍት መላክ ይችላል። ግን ያን ኮይን ለራሱ ጊፍት ሲልክ ፖይንት ሆኖ ነው የሚገባለት። ፖይንቱ ደግሞ የሚወጣ ስለሆነ 100,000 ሲደርስ ማንኛውም ሰው ማውጣት ይችላል ማለት ነው። እሺ ስለዚህ ቻርም ሌቭል ደግሞ ምንድነው ከዌልዝ ሌቭል የሚለየው? ጊፍት ስትቀበሉ የሚያድግ ሌቭል ነው። ዌልዝ ሌቭል ጊፍት ስንሰጥ፣ ቻርም ሌቭል ጊፍት ስንቀበል ያድጋሉ። ስለዚህ እኔ ለእናንተ ጊፍት ልካለሁ ወይም ደግሞ ኮይን ልክላችኋለሁ ሌቭላችሁ እንዲያድግ። ልክ ኮይን ስልክላችሁ ቻርም ሌቭል ምን ብያችኋለሁ? ጊፍት ስትቀበሉ ወይም ሲሰጣችሁ የሚያድግ ሌቭል ነው። ይሄኛው ሌቭላችሁ ያድጋል። ከዛ በኋላስ ያን የላኩላችሁን ያው ኮይን ለእናንተ ሲላክ እናንተ ጋር ፖይንት ሆኖ ነው የሚገባው። ያን ደግሞ ለኔ መልሳችሁ ትልኩልኛላችሁ። እንዴት ነው የምትልኩልኝ? ያን 100,000 ፖይንት እናንተ ጋር ይገባል። 100,000 ፖይንቱን ወደ ኮይን መቀየር ይቻላል። ፖይንቱን ወደ ኮይን መቀየር ስለሚቻል ተቀይሩትና መልሳችሁ ያን ኮይን ለኔ ስትልኩልኝ ምን ብያችኋለሁ? ዌልዝ ሌቭል ምንድነው? እናንተ ለሰው ጊፍት ስትልኩ የሚያድግ ሌቭል ነው። ልክ እናንተ መልሳችሁ ለኔ ስትልኩልኝ ዌልዝ ሌቭላችሁ አደገ ማለት ነው። ስለዚህ ዌልዝ ሌቭል እናንተ ጊፍት ስትልኩ፣ ቻርም ሌቭል ደግሞ ስትቀበሉ የሚያድግ ሌቭሎች ናቸው ማለት ነው። ስለዚህ ይሄው ሌቭል 1 ምናምን እያለ እስከ ሌቭል 99 አለ። ያው እነዚህ ሌቭላችሁ ያድጋል። እሺ እንዴት ነው የሃወርሊውስ የሚያድገው? በዛውም ጊፍት ስንሰጣጥ ያው ይሄኛው ሌቭል ቁጥሩን የሚጨምረው እንዴት ነው? እሺ የቱ ጋር ነው ሃወርሊው እንዳደገ ምናምን የምናየው የሚለውን ታስክ የሚለው ውስጥ ገብተን ነው የምናየው። ታስክ ውስጥ እንገባለን። ከዛ ትንሽ ዝቅ እናደርገውና ሩል የምትለውን እንነካታለን። ከዛ እዚህ አፕሊኬሽን ውስጥ 4 አይነት ሌቭሎች አሉ። ዌልዝ ሌቭል፣ ቻርም ሌቭል፣ ኤጀንት ሌቭል እና ይሄኛው ሃወርሊ ሌቭል።
እነዛ ዊልዝ ሌቭል እና ቻርም ሌቭል ጊፍት በምንሰጣጥ ሰዓት የሚያድጉ ናቸው ብያቸዋለሁ። ይሄኛው ደግሞ ያው እዚህ ጋር እንደምታዩት ከ7 ቀን በኋላ ኢል ሌቭል ትገባላችሁ። ወይም ያው እዚህ ጋር እንደነገርኳችሁ ሃወርሊ 500 ነው የሚሰጣችሁ ብያችኋለሁ። ያው ሃወርሊ 500 ያው በሁለት ሰዓት ተቀምጡ ደግሞ 1000 ይላል። ከዛ ስኬል ለመግባት ወይም ደግሞ በሰዓት 600 ወይም በሁለት ሰዓት 1200 ለማግኘት 24000 ጊፍት ለእናንተ መላክ አለበት ይላል። ከዛስ ወደ ላይ ደግሞ ጄ ሌቭል ላይ ደግሞ ምን ይላል? 50000 ጊፍት ለእናንተ ከተላከ በሰዓት 1200 በሁለት ሰዓት 2400 ፖይንት ይሰጣችኋል ማለት ነው። ወንበር ላይ ስለተቀመጣችሁ ብቻ ከ7 ቀን በኋላ። ስለዚህ እኔ የምልክላችሁ ወይ 70000 ወይ 50000 ኮይን ነው። በዚህ ሰዓት እናንተ ከ7 ቀን በኋላ ቀጥታ ወደ ሌቭል ጄ ትገባላችሁ። ማለትም 50000 እና ከ50000 በላይ ኮይን ስለተላከላችሁ በሰዓት 1200 እና ከዛ በላይ ማግኘት ትችላላችሁ። መጀመሪያ ግን ይሄን ኤክስቼንጅ ካላረጋችሁ ግን ከ7 ቀን በኋላ ኤል ሌቭል ላይ ነው የምትሆኑት። ከዛ ያው ኤክስቼንጅ ካረጋችሁ ወይም ከኔ ጋር ኮይኑን ከተላላካችሁ ግን ወደ ጄ ሌቭል ተገቡና በሰዓት 1200 በሁለት ሰዓት 2400 ታገኛላችሁ። እንደዛ እያለ 150000 በተላከላችሁ 300000 ሲላከላችሁ ምናምን እያለ 300000 ከተላከላችሁ 300000 ጊፍት በአንዴ ሳይሆን ሁሌ እየተላከ ምናምን 150000 160000 እያለ 300000 ከተላከላችሁ በሰዓት 5000 በሁለት ሰዓት 10000 ፖይንት ይሰጣችኋል ማለት ነው። ስለዚህ በየቀኑ እዚህ ሌቭል ላይ ስትደርሱ ሌቭል ላይ ስትደርሱ በሰዓት 5000 በሁለት ሰዓት 10000 በቀን $1 ሰራን ማለት ነው። ይሄ ወንበር ላይ ስለተቀመጥን ብቻ ነው። ስለዚህ ይሄን ማሳደግ አለብን ኤጀንት ለመሆን። ይሄን ባናሳድግም ኤጀንት አደርጋችኋለሁ ብያለሁ። እሺ ኤጀንት ስንሆን ምንድነው ጥቅሙ? ምንድነው የሚለዋወጠው ካላችሁኝ አንድ ፊውቸር ይለወጣል። እዚህ ጋር ኤጀንሲ የምትለው ዋጋ እናንተ ጋር አሁን ኤጀንሲ የምትለው ዋጋ ሌላ ነገር ነው ያለው ይመስለኛል። ሌላ ነገር ነው ያለው። እሺ እዚህ ጋር የሚለዋወጡ ነገሮች ያቸው እናንተ ጋር እንደዚህ የለም። ይሄው ሐምዛ የሚል አለ፣ የራሴ አይዲ አለ። ይሄ ነው ለልጆች የመለከው አይዲን 1156014 የሚለውን አስገቡ እያልኩኝ ማለት ነው። ከዛ በሌስር ይመዘገባሉ። በሰሩ ቁጥር እኔ ኮሚሽን አገኛለሁ። እንዴት ኮሚሽን እንደማግኘት ላሳያችሁ። መጀመሪያ አንድ ሰው በእናንተ ስር ለመመዝገብ የቱን ነው ሊንክ የምትልኩት? ኢንቫይት ሆስት የምትላለች እሷን ተነኳትና እዚህ ጋር ኮፒ ሊንክ ኢንቫይት ሊንክ የምትላለች ከሷ አጠገብ ኮፒ ይላል። ልክ ኮፒ ስትነኩት ይሄው ኮፒ ሰክሰስፉል ይላችኋል ወይም ኮፒ አድርጋችኋል ይላችኋል። ይሄን ሊንክ ቀጥታ ቴሌግራም ላይ ሄዳችሁ ጫን ብላችሁ ለምትልኩለት ሰው ሴንድ ታደርጋላችሁ። ፔስት አድርጋችሁ ሴንድ ታደርጉላችሁ። በዋትስአፕም ይቻላል፣ ቲክቶክም ላይ ይቻላል ይመስለኛል። ብቻ በዚህ መልክ ትልካላችሁ። ኢንቫይት ኤጀንሲ ይሄ ደግሞ አንድ ሰው ቀጥታ ኤጀንት ማድረግ ከፈለጋችሁ ወይም አፕሊኬሽን እንደዚህ አይነት አፕሊኬሽን ሰርቶ የሚያውቅ ከሆነ ምናምን ይረዳ ቶሎ ኤጀንት ማድረግ ከፈለጋችሁ ኢንቫይት ኤጀንሲ የሚለውን ልክ ስትነኩት ራሱ ኮፒ ያደርጋል። ከዛ ይሄን ለአዲስ ሰው መላክ ትችላላችሁ ማለት ነው። ግን ኢንቫይት ሆስት የምትለዋ እኔ እናንተን እንደጋበዝኳችሁ ይሄን ሊንክ ኮፒ ትሉትና ለሰዎች ልካችሁ ከዛ በኋላ ያው እኔ እንዳልኳችሁ በቮይሱ መሰረት ኒውስ ገብታችሁ ከዛ በኋላ ኤጀንሲ ውስጥ ነክታችሁ ከዛ ክሬት ሆስት የሚለውን ነክታችሁ 11 እንዳልኳችሁ እናንተም ልጆቻችሁን በዛ መሰረት የራሳችሁን አይዲ ትነግሯቸዋላችሁ። ልክ ቢካም ውስጥ ከገባችሁ በኋላ እዛ ጋር የኔን አይዲ ጻፉ ምናምን ብሏቸው በእናንተ ስር ይመዘገባሉ ማለት ነው። እሺ ማይ ቱዴይ ኢንካም የዛሬ እኔ በልጆቼና በራሴ ስር የተፈጸመው ኢንካም ወይም ደግሞ የገባው 45 ፖይንት ገና አሁን ነው እየሰራሁት ያለሁት። ይሄ ነው ቶታል ሆስት ኢንካም በዚህ ወር ውስጥ ከልጆቼ 286000 ፖይንት ከልጆቼና ከራሴ ምናምን ትራንዛክሽን ተፈጸመ ማለት ነው። 200 ምናምን ሺህ ፖይንት ትራንዛክሽን ተፈጽሟል ማለት ነው። ኮሚሽን ሬት ይላል እዚህ ጋር የኤጀንት ኮሚሽን ማለት ነው። ወይም ደግሞ አንድ ሰው ከጋበዘው ሰው ስንት ያገኛል በሰራ ቁጥር ያለች የሚለው ነው። 4% ነው። ማንኛውም ሰው አሁን ለምሳሌ ልጆቼ በሰሩ ቁጥር 4% ሁሌ ወደ ፖይንት ይገባልኛል በሰሩ ቁጥር። ጋምብል እያደረጉ ሊሆን ይችላል። ልጆችን የጋበዙ በሰሩ ቁጥር ለኔ 4% ይገባልኛል። ያንን ለማሳደግ እዚህ ጋር ስቲል ኒድ ሚላላ ስቲል ኒድ የምትለዋ ከዛስ ወደ ኔክስት ሌቭል ለመሄድ 1,713,000 ፖይንት ቱ ኔክስት 8% ይላል።
1,700,000 ፖይንት ትራንዛክሽን መፈጸም አለበት። በአንተና በልጆች ከተፈጸመ 8% ከልጆች ማግኘት ትጀምራለህ ይላኛል። ገባችኋ? ከዚህ በፊት 200 ምናምን ሺህ በእኔና በልጆች ተፈጽሟል። አሁን የሚቀረኝ 1,700,000 ነው። እሱን ከፈጸምኩ 8% ከልጆች ያገኛለሁ። እሱን ስጨርስ ደግሞ ወደ 12% እገባለሁ። 16 ምናምን እያልኩ ከልጆች የማገኘው በፐርሰንት እነሱ በሰሩ ቁጥር ኤጀንት ኮሚሽን የሚያድግልኛል። እነሱ የሚሰሩትም ወደ አካውንቴ ይገባል ማለት ነው። እዚህ ያሉት ደግሞ ዛሬ በልጆቼና በእኔ ስር የተፈጸሙ ነው። ሆስቲንግ ፖይንት ምንድነው? እኔ የጋበዝኳቸው ልጆች ዛሬ ጊፍት የተቀበሉት ሊሆን ይችላል። ራሳቸውን ጋምብል ያደረጉት ወደ 1100 ፖይንት ነው። ሰብ ኤጀንት ደግሞ ኤጀንት ካረኳቸው ልጆች ወደ 3000 ምናምን ፖይንት ተንቀሳቅሷል ይለኛል። እነሱ ትራንዛክሽን ምናምን ያደረጉት ይሄ በዚህ በኩል ያለው እስከዛሬ ሆስቶች እና ኤጀንቶች ትራንዛክሽን ያደረጉት ነው 98,000 እና 188,000 ነው። እሺ እዚህ ጋር ደግሞ የጋበዟቸውን ሰዎች ማየት ትችላላችሁ። ሆስት ነምበር የሚለውን ስትነኩት ያው እኔ 261 ሆስት አለኝ ወይም 261 ልጆች አሉኝ። 27 ደግሞ ኤጀንት አለኝ። ኤጀንት ማለት ያው ገብቶኛል ተረድቻለሁ ምናምን ብሎ ሌቭሉን አሳድጌለት ምናምን አሁን ልጆችን እየጋበዘ ወይም ደግሞ ጌሞችን እየተጫወቱ ያሉ ልጆች 27 ኤጀንቶች አሉኝ በራሳቸው የሚሰሩ። እነሱ በሰሩ ቁጥር እኔ ይገባልኛል ማለት ነው። ስለዚህ 261 ውስጥና 27 ኤጀንት ያው የጋበዛችሁን ሰው እዚህ ጋር ማየት ትችላላችሁ። ያው 261 የሚለውንም ስትነኩት ማን ዛሬ ዴሊት ያስኩ እንደሰራ ምናምን ያሳያችኋል። አሁን ለምሳሌ ሰላዲን ሀድራ የሚባለው 1 ደቂቃ ነው የሰራው። ሌሎቹ ምናምን ትናንት ከገቡ ያልመጡ አሉ። 38 ደቂቃ ይሰራል 1 ሰዓት እንደዛ አሉ። ብቻ ግን ይሄው እንደዚህ 3 ሰዓት እና ካሊድ እና መሐመድ 3 ሰዓት ምናምን ይላል። ብቻ የሰሩትን ያሳያል። መላኩ 5 ሰዓት ምናምን ይላል። የሰራውን ሰው እንደዚህ ማየት ትችላላችሁ። እሺ ወደ ታች ደግሞ እዚህ ጋር ደግሞ አሪፉና ዋናው ነገር አክቲቭ ኤጀንሲ ኢቨንት ጆይን ቱ ኤርን $16 ዴይሊ ይላል። በየቀኑ $16 እና ከዛ በታችም የምታገኙበት መንገድ አለ ነው የሚላችሁ። እስቲ እሱን እንይ። 25 ልጆች ከጋበዛችሁ ልጆች 25 ልጆች ዛሬ ዴሊ ታስካቸውን ከጨረሱላችሁ ወይም ደግሞ የ3 ሰዓቱን ሰርተው ዛሬ ከጨረሱ 25 ልጆች ማለት ከጋበዛችሁ 10,000 ኮይን ይሰጣችኋል። በየቀኑ አሁን ዛሬ 25 ልጆች ሰሩላችሁ 25,000 ኮይናችሁን ክላም ትላላችሁ። ነገም 25 ልጆች ከሰሩላችሁ 10,000 ኮይን ይሰጣችኋል። በየቀኑ $1.6 ማለት ነው። 10,000 ኮይን ማለት ነው። ከጋበዛቻቸው ልጆች 50 ልጆች ዛሬ ዴሊ ታስካቸውን ከጨረሱ 20,000 ኮይን ወይም $3.3 እሰጣችኋለሁ ይላል። እንደዛ እያለ ከጋበዛቻቸው ልጆች ዛሬ አሁን ለምሳሌ 300 ሰው ጋብዙ። ከ300 120 ልጅ ዛሬ ዴሊ ታስኩን ቢጨርስ 3 ሰዓቱን ቢቀመጥ 100,000 ኮይን ወይም ደግሞ $16 ይሰጠዋል ማለት ነው። ስለዚህ ይሄ ከልጆቻችሁ ከሚገባላችሁ ምናምን ውጪ ነው። ታስካቸውን ስለሰሩ ብቻ ነው። 120 ልጅ ዛሬ ታስኩን ከሰራ $16፣ ነገም 120 ልጅ ከሰራ $16። ሆስት ከሆኑ ነው። ግን ኤጀንት ከሆኑ በኋላ አይቆጥርም። ሆስት የሆኑ ልጆቻችሁ ኤጀንት ሳታረጓቸው ሆስት የሆኑ ልጆቻችሁ ዛሬ 120 ልጅ ከተቀመጠ $16፣ 90 ልጆች ከተቀመጡ 60,000 ኮይን ወይም ደግሞ $10 ምናምን እነዚህን ይሰጣችኋል። ያው ማን እንደተቀመጠ ስንት እንደተቀመጠ ዲጋማ ይችላልላችሁ። ያው እና መላኩ 200 ደቂቃ እና አሊድ ምናምን ያው አሉ። ያው እዚህ ጋር ስንት ልጆች እንደተቀመጡላችሁ ምናምን ያሳያችኋል። ወደ ታችም እያወረዳችሁ ማየት ትችላላችሁ። በዚህ መልኩ ታያላችሁ። ሌላው ምንድነው? እዚህ ጋር ደግሞ ሆስቲንግም ከሆስቶቻችሁ እስከዛሬ ያገኛቻቸውን እንደዚህ አድርጋችሁ ማየት ትችላላችሁ። ያው ከነዚህ ልጆች 3000 ምናምን ፖይንቶችን ይሄን ዝም ብሎ ነው መመልከት የምትፈልጉ ነው ማየት ትችላላችሁ። ሰብ ኤጀንሲ ኢንካም ደግሞ ልጆቻችሁ የጋበዙትን ሰው ማየት ትችላላችሁ። በዛውም አሁን ኤጀንት ጆን የምትባለው ሴትዮ 8 ሰው ጋብዛለች። ከሷ ወደ 86,000 ኮይን ትራንዛክሽን ተፈጽሟል። ለኔ ወደ 3,000 ፖይንት ደግሞ በኤጀንት ኮሚሽን መሰረት ገብቶልኛል። ረሜ 3 ልጅ፣ ማሜ ቦስ የሚባለው 6 ልጅ እና ሃኒ 4 ልጅ ምናምን ብቻ እንደዚህ የጋበዙት ናቸው ማለት ነው። እና ስንት በእነሱ እንዳገኛችሁ ምናምን ነገር እዚህ ጋር ማየት ትችላላችሁ።
በቃ ኤጀንት ስትሆኑ በቃ ይሄ ፊውቸር ይቀየራል። ያው እዚህ ጋር ያሉት ነገሮች እነዚህ ቀላል ናቸው። ሌላ ምንም የሚለዋወጥ ነገር የለም። ኤጀንት ስትሆኑ በቃ ኤጀንሲ ጋር ስትገቡ ያቺ ምልክቷ ብቻ ትቀራለች። ያው ሰው ለመጋበዝ ምናምን እንደዚህ ነው የምታረጉት። አሁንም መነግራችሁ ነገር የኔ ልጆች ይሄን ፕሮፋይል እየቀየራችሁ አይደለም። ይሄን ፕሮፋይል ቀይሩ። የኔ ቤት ነው። የኔ ቤት መታችሁ ደግሞ ልክ ስትገቡ ያው በዚህ መልኩ አሁን ለምሳሌ ያው የኔ ልጆች ያው እንዲህ ተቀምጠው እየሰሩ ነው። ሁሉም ወንበራቸው ላይ ተቀምጠው ወርቃማ ወንበር ላይ 1 ሰዓት ተቀምጣችሁ ከዛ እኔ ደግሞ ጊፍት ከላኩላችሁ ወርቃማ ወንበር ላይ ተቀምጣችሁ 1 ሰዓት ከዛ 150 ጊፍት ደግሞ ከሰው ከተላከላችሁ የሚሰጣችሁ የራሱን የቻለ ታስክ ስላለ እሱንም ለመውሰድ ኑ ጥያቄዎቻችሁንም እዚህ መጠየቅ ትችላላችሁ። መጣችሁ ያው ብዙ አይነት ወንበሮች አሉ። እዚህ ጋር አንዱ ወንበር ነክታችሁ ብቻ መቀመጥ ነው፣ መጠየቅ ነው። ያው አሁን ለምሳሌ አሁን እዚህ ቤት ብንገባ ያው ፋሚሊውን እንዳለ ያው ተቀምጦ የሚጠያየቀውን የሚሰራውን ማለት ነው። ያው እነዚህም የሙሉ ቤት ናቸው እና ያው እንደዚህ እንደምታያቸው ሁሉም የገባ እየተጠያየቀ በደንብ እየሰሩ ስለሆነ ነው የተዘጋገዙ ምናምን። እኔም ማግዛችሁ ነገር ጥያቄዎች ካላችሁ ምናምን መጣችሁ መጠየቅ ትችላላችሁ። አንድ ደግሞ መጨረሻ ላይ የምላችሁ ነገር ኔትወርክ ለሚያስቸግራችሁ ሰዎች አሁን ይስተካከላል። ግን እስከዛ ምን አድርጉ? ቪፒኤን አውርዱ። 1111 ብላችሁ 4 ጊዜ ፕሌይ ስቶር ላይ ሰርች አድርጉና በሚመጣላችሁ ቪፒኤን 4 ጊዜ አንዳንድ ቁጥርን ጽፋችሁ በሚመጣላችሁ ቪፒኤን እሱን ቪፒኤን አውርዳችሁ በሱ ተጠቀሙ። ኔትወርኩን እየተስተካከለ ስለሆነ እስከዛ እንደ አድቫይስ በሱ ተጠቀሙ። አሪፍ ይሰራላችኋል። መልካም